ቻይና ኢንተርኔታችንን እንዴት እንደምትቀይረው። በአሁን በዩናይትድ ስቴትስ ወይም በአውሮፓ ውስጥ ተቀምጠው ከሆነ ምናልባት የቻይንኛ መተግበሪያ ተጠቅመው ላያውቁ ይችላሉ። እውነታው ግን ኢንተርኔት እንዴት እንደሚዳብር ማወቅ ከፈለጉ በቻይና በርካሽ ምርቶች የምትታወቀዋ ቻይና ሀገር ለወደፊት የዓለም መሪ ሆና ብቅ እንደምትል ነው። ያውቃሉ? ኢንተርኔት ነው። ታላቁ ፋየርዌል ብለን የምንጠራው መተግበሪያና ሌሎች ብሎኮች እና በመሰረቱ ታላቁ ፋየርዌል ኮሚኒስት ፓርቲ ሊቆጣጠረው ይችላል ብሎ የማያስበውን ማንኛውንም የውጭ ጣቢያ ሁሉ ያግዳል። ስለዚህ ፌስቡክ፣ ትዊተር፣ ጎግል የለም ማለት ነው። ይልቁንስ የኢንተርኔት ክፍተቱን የሞላው የቻይንኛ ኮፒ ድመት ወይም ኮፒ ካት ወደ ግዙፍ ኩባንያዎችነት ያደገበት ዘመን ወይም ትውልድ ነው። ስለዚህ ለጎግል ትመክሩታላችሁ፣ ለዩቲዩብ ዩኩን ጨምሩበት፣ ለትዊተር ዋይብል አይተሃል በሉት። ዝርዝር ይቀጥላል። ልክ እንደ ውቅያኖስ ግን በአንዳንድ መንገዶች ተለውጠዋል። ምክንያቱም እነሱ በተለየ አካባቢ ውስጥ ተሻሽለዋልና። ነገር ግን ከሐይቁ ውጪ ከውሃ ውጪ ከማወቃችን በፊት ስለ ረግረጋማ ጭራቆች ማወቅ ግድ ይለናል በሚለው ስሜት ውስጥ ነገሮች መለወጥ ጀመሩ። አሁን ግን በድንገት አንዳንድ ያዳበሯቸውን ባህሪያት በጣም አስደናቂ ከመሆናቸው የተነሳ የምዕራባውያን መተግበሪያዎች የቻይናውያንን አፖችና ኤአይዎችን ኮፒ ለማድረግ እየሞከሩ ነው እና የዚህ ትልቁ ምሳሌ ዊቻት ነው። ዊቻት አንደኛው ምሳሌ ለተሻለ የቃል እጥረት ላለበት ሁኔታ እጅግ በጣም ጥሩ የሆነ መተግበሪያ ነው። ይህ በመሰረቱ ለእርሶ ሁሉንም ነገር የሚያደርግ የስዊስ ጦር ቢላዋ እንደማለት ነው። የእርሶ ዋትሳፕ፣ ፌስቡክ፣ ስካይፒ እና ዩበር ነው። የእርሶን አማዞን፣ ኢንስታግራም፣ ቬንሞ እና ቲንደር ነው ማለት ነው። ግን ሌሎች መተግበሪያዎች እንኳን የሉንም። ሙሉ የቀጠሮ ማስያዣ ስርዓቶችን የሚገነቡ ሆስፒታሎች የሚጠቀሙባቸው አፖችም አሉ። የኢንቨስትመንት አገልግሎት ሰጪ ሶፍትዌሮችም ጭምር አሉ በቻይናውያን ዓለም። አንድ ቦታ ምን ያክል የተጨናነቀ እንደሆነ የሚያሳዩ የሙቀት ማስተካከያ እና መንገሪያ ሶፍትዌሮችም ካርታዎችም አሉ። የእርስዎ ተወዳጅ መገባቢያ የፕላትፎርም አዳራሾች ወይም ታዋቂ የቱሪስት ማዕከላት የቻይና አፖች ወይም መተግበሪያዎች የሚያቀርቡልን አገልግሎቶቹ ዝርዝር በመሰረቱ አገልግሎቱን ዘላለማዊ የሆነ ያስመስሉታል። ግብይታችንን ለዘላለም እንድንቀጥል ያደርጉናልና። ነገር ግን በእናንተ ወይም በእርስዎ ላይ አንድ ማድረግ የማይችሉት ኃይለኛ ነገር አሏቸው። ሁሉም መተግበሪያዎች በአንድ መተግበሪያ ውስጥ መሆናቸው። ታዲያ ያለምን አስፈላጊ ሆነ? እንደ ግምት ቤት ውስጥ ተቀምጠው እንደሆነ ያስቡና አንድ ቀን ከርጆ እና ኩሽናጅ እንደ ቆሸሸ አስተውለዋል እንበል። ዊቻትን ከፍተው ጥቂት ቁልፎችን መታ ያድርጉ እና ከጥቂት ሰዓታት በኋላ አንድ ሰው ትንሽ ሻምፑ እና ትላልቅ ቫኪዩም ክሊነር ይዞ በሮት ላይ ቆሞ ሊያንኳኳ ይችላል። ያዩታል። ውሻዎትንም ያጥብለውታል፣ ሻወር ይሰጠዋል። እናም እንስሳውም ይጸዳል እና ሁኔታውም እጅግ በጣም ጥሩ ይመስላል። ፎቶግራፍ አንስተው ለጓደኞቹ አጋሩ እና የውሻ ማጽጃ እንደ ግድ ስራ ያስተዋውቃሉ። እርሶ መተግበሪያውን አልተውትም። ሄሎ ኪቲን የሚወድና አሰልቺ የሆነ የቢሮ ስራ የሚሰራ ጓደኛው ከስራ እየዘገየ ነው እንበል እና ዊቻት በመመልከት ብዙውን ጊዜ ያጠፋል እንበል። ጓደኛው የኩሽናዎትን ንጹህ ፎቶ አይተዋል ወይም አይታለች ወይዘሮ ኬት። ፑድሏን ንጹህ እንድትፈልግ ወሰነች። በፎቶዎች ላይ ያለውን መለያ ጠቅ ያድርጉና ተመሳሳይ አገልግሎት ወይዘሮዋ ታዝልዎታለች። በሰኮንዶች ጊዜ ውስጥ ትልቅ ቫኪዩም ክሊነር የያዘ ሰው ወደ ቤቷ እየሄደ ነው። በሩን ከፈተችውና በዊቻት ላይ ወዲያውኑ ስለተከፈለው ደስተኛ ሆኖ ሄደ። ሰውየው ላመሰግንህ ነው ብላ ወደ እርስዎ ደወለች እና ከእርስዎ ጋር ማውራት ቻት ማድረግ ጀመረች። መምጣት አለብዎ ትላለች። ጠረጴዛዋ ላይ ሆና ምግብ ታዝዛለች። ታክሲም ትይዛለች። የምግቡን ዋጋ ትከፍላለች። ወደ ቤቷ ስትሄድ ትልቅ ቫኪዩም ክሊነር የያዘው ሰውዬ ከሁለታቸው ያገኘውን የተከፈለውን ገንዘብ ለሀገር ውስጥ ገቢ ተቀናሽ እንዲሆን ግብር ያስገባል። ይህም ምናልባት በመጠኑ አደገኛ ሊሆን ይችላል። እርስዎም ሆኑ ሌላው ጉድለት ያለበት ሰው ከመተግበሪያው አሁንም አልተላቀቀም። ሁለታችሁም ቤታችሁ ደርሳችሁ አፑን መጠቀም ስትጀምሩ በቤት ውስጥ እንዳሉ ይነግሮታል። አፑ የዊቻት ፕሮፋይል ፎቶዎትን በስክሪኖት ላይ ብቅ እንዲል ያደርጋል።
በፀጉራችሁ ላይ ያላችሁን እንግዳ ነገር ካለባችሁ፣ ለምሳሌ ሽበት የማርጀት ሁኔታ፣ የተዛመደና የቆየ ፎቶ ወስዶ አፑ ያቀናብረዋል። እርግጥ ነው እርሷ ወይም ወይዘሪት ኬቲ አስተያየቷን ትሰጣለች። ምግብ ቀርቦልዎታል፣ እየበሉ ስጋዎትን ትንሽ ያለቀጥ እንደበሰለ ታስተዋውቆታለች ወይም ታስታውሶታለች። ስለዚህ ይህንን ፎቶ አንስተው አሳፋሪ የሆነ ምግብ ቤት የሰራው አስመስለው አስተያየት በማህበራዊ ሚዲያ ወይም በቻት አፑ ይለጥፋሉ እና ጓደኛዎትንም አላስተላለፉለትም። አሁንም ገንዘብ ነበራት ወይዘሮ ኬቲ እና አሁንም ስልክ ላይ ስለፈለክ እናስታውሳለን ይላሉ። ሁላችሁም ትልቅ ቫኪዩም ክሊነር ያለውን ሰውዬ ሆነ ሬስቶራንቱን መተግበሪያውን ለቀው አልወጡም፣ አልተውትም። ሬስቶራንቱ ውስጥ ሜኑ የለም፣ አስተናጋጅ የለም፣ ገንዘብ ተቀባይ የለም፣ ዊቻት ብቻ አለ። ብዙ ተግባራትን ወደ አንድ ነጠላ መተግበሪያ በማንከባለል የቫይራልነት ጽንሰ ሐሳብን አምጥቷል፣ አስተዋውቋል። ከአሁን በኋላ ቪዲዮዎች ወይም ምስሎች ወይም ትዊቶች ብቻ አይደሉም በቫይራል ሊሄዱ የሚችሉት። የውሻ ማጠቢያ፣ ኑድል ወይም አይነት ኩባንያዎችና ምርቶች በማህበራዊ አውታረ መረብ የሚገፋፏቸው ናቸው። እዚህ ቻይና ውስጥ ያ አውታረ መረብ 700 ሚሊዮን ሰዎች ነው ጥቅም ላይ ያዋሉት ወይም ተጠቃሚ ሆነው የሚገኙት። ጥሩ ይመስላል። ትክክል ነው? አዎ፣ እጅግ በጣም ጥሩ ነው። ዊቻት እጅግ በጣም ብዙ የግል መረጃዎችን ለመሰብሰብም ያስችሎታል። ስለሚናገሩት፣ ከማን ጋር እንደሚያወሩ፣ የሚያነቡትን የመጽሐፍ አይነት፣ የት እንደሚሄዱና ለምን እዛ እንደሄዱ፣ እንዴት በመስመር ላይ ወይም በኦንላይን እንደሚወጡ፣ ገንዘብ እንዴት እንደሚያወጡ ሁሉ የሚያውቅ አፕ ነው። ከመስመር ውጪ ሲሆኑ ደግሞ ወይም ኦፍላይን ሲሆኑ ማለት ነው ደግሞ ዝርዝሩ ላልተወሰነ ጊዜ ይቀርና በሌላ ጊዜ እንደገና ይቀጥላል። ለማስታወቂያ ሰሪዎች ይህ ተአምር ነው። የፌስቡክ፣ አማዞን፣ ጎግል እና ፔይፓል የተቀናጀ ዳታ ሁሉም በአንድ ቦታ ይገኛል። ችግሩ ሁሉም መረጃ ነው። የቻይና ኩባንያዎች ተገደዋል ከቻይና መንግስት ጋር ይህን መሰል መረጃ እንዲያጋሩ ወይም እንዲጋሩ። የረጅም ጊዜ የሰብአዊ መብት ጥሰት ታሪክ ያለውና ዜጎቹን ለማሳደድ እረፍት ወይም እፍረት እንደሌለው የሚታማውን የቻይናን መንግስት። ታዲያ እርሶና እኛ በቻይና ውስጥ የማንኖር ከሆነ ይህ ጉዳይ አስፈላጊ ነው? ምክንያቱም በርካታ የምዕራባውያን ቴክኖሎጂ ኩባንያዎች እንደ ዊቻት ያሉ ሱፐር አፕሊኬሽኖችን ኮፒ ለማድረግ ሲሞክሩ ማየት ስለጀመር ነው። ለኩባንያዎቹ ይሄ ኮፒ ማድረግ በሚያስደንቅ ሁኔታ ኃይለኛ ነው የሚሆነው እና ለእርሶ እና ለኔ ይህ ኮርስ ቴክኖሎጂና ምቹ ሁኔታው ጠቃሚ ሊሆን ይችላል። በጣም ብዙ መረጃና ጥቂት ጣልቃ ገብነቶች ኩባንያዎችና መንግስታት የሚያደርጉትን የእያንዳንዱን ዜጋቸውን የግል እንቅስቃሴ የመከታተል ሁኔታ ለሚችሉበት ሁኔታ በጣሙን ለሚወሰወሱበት የኦርዌሊያን ዓለም መሰረት የሚጥል ሊሆን ይችላልና